የወደፊት ፍቅረኛችሁን ጠንቁሎ የሚናገር አፕሊኬሽን ስልካችሁ ላይ ቢኖር ምን ታደርጉ ነበር? ታሪካችን የሚጀምረው ውብ በሆነችው የሲድኒ ከተማ ውስጥ ሲሆን ከዋና ገጸ ባህሪያችን ከዲና ጋር እንተዋወቃለን። ቆይ ግን ከዛ በፊት አሁን ላይ 649 ሰብስክራይበር አለን። እቅዳችን በዚህ 90 ቀን ውስጥ 100,000 ሰብስክራይበር ለመግባት ነው። አንችልም? እንችላለን። ሰብስክራይብ አድርጉ። ዲና እንደ ሌሎች ወጣቶች ጊዜዋን በመዝናናት ሳይሆን የሂሳብ ዕውቀቷን ተጠቅማ ህይወቷ ላይ የሚያጋጥሟትን ችግሮች ለአንድና ለመጨረሻ ጊዜ ለመፍታት የምትሞክር ሰው መሆኗን ከታሪኩ እንረዳለን። ዲና ቀኑን ሙሉ በቁጥሮችና በስሌቶች የተጠመደች ሲሆን ከሂሳብ ውጪም ሱዶኩ የሚባል አስጨናቂ የቁጥር ጌም እንደምትወድ እንመለከታለን። በአጭሩ ዲና ከማትስ መምህራችሁ በላይ ሂሳብን የምትወድ ስትሆን እንደ ወንዶች የቦክስ አፍቃሪም ነበረች። ዲና እናትና አባቷ የተፋቱ ሲሆን ሳይዋደዱ ተጋብተው ህይወቷን ሙሉ ሲጨቃጨቁ እየሰማች በማደጓ ይህን ችግር ከዓለም ለመቅረፍ ስትል ጠንቋይ የሆነ አፕሊኬሽን ለመስራት ትወስናለች። ይህ ጠንቋይ አፕሊኬሽን ስምህን አስገብተህ የወደፊት ፍቅረኛህን ስትጠይቀው ስሙን ከመናገሩ በፊት ትዕዛዛትን ያዝህና እነሱን ከፈጸምክ በኋላ እውነተኛ ፍቅረኛህን የት እንደምታገኘው ይነግርሃል። ዲና ይህን አፕሊኬሽን እንድትሰራ ያነሳሳት ትልቁ ምክንያት ዳግም ማንኛውም ልጅ ወላጆቹ በመፋታታቸው ምክንያት የሚሰማውን ሐዘን ለማስቆም ቢሆንም ይህንን ሐሳቧን ለዩኒቨርሲቲ የጥናት አማካሪዋ ስታቀርብላት ግን ወዲያውኑ ሐሳቧን ውድቅ ታደርገዋለች። አማካሪዋም በጣም ተበሳጭታ ዩኒቨርሲቲው ነፃ የትምህርት ዕድል የሰጣት ትምህርቷን እንድትማር እንጂ ጠንቋይ አፕሊኬሽን እንድትሰራ እንዳልሆነ ታስረዳታለች። በጀታቸው ውስን በመሆኑ በእንደዚህ አይነት የማይረባ ሐሳብ ላይ ጊዜዋን ማባከን እንደሌለባት ስትነግራት ዲና አስቁማ አፕሊኬሽኗ ስኬታማ እንደሚሆን ለአማካሪዋ ቃል ትገባለች። በቀጣዩ ትዕይንት ከስንት ልፋት በኋላ አፕሊኬሽኑን ትሰራውና ወደምትማርበት ካምፓስ በመሄድ ለሁሉም የክፍል ጓደኞቿ ታስተዋውቀዋለች። ሊሊ ለተባለችው ጓደኛዋ አፕሊኬሽኑን ተጠቅማ ፍቅረኛ እንዳገኘችላት ስትናገር ያመናት ሰው ስላልነበር ለማረጋገጥ ወደ ሊሊ ትደውላለች። ሊሊ ስልኩን ስታነሳ ዲና ደስ ብሏት ስፒከር ላይ ታደርጋትና አፕሊኬሽኑን ስላገኘላት ፍቅረኛ ትጠይቃታለች። በዚህ ጊዜ ሊሊ በንዴት እየጮኸች አፕሊኬሽኑ ያገኘላት ፍቅረኛ እንደሰደባትና ስሜቷን ክፉኛ ስለጎዳው ራሷን እንደምታጠፋ ስትናገር ዲና ደንግጣ ስልኩን ትጥለዋለች። ጉድ እኮ ነው! አንድ የማታውቀው ወንድ አስቀያሚ ብሎ ሰደበኝ ብላ ራሷን ልታጠፋ። አይ ፈረንጅ! ለማንኛውም ከዚያም ትዕይንቱ ተቀይሮ ሞኟ ሊሊ ራሷን ለማጥፋት ወደ ሐይቁ ስትዘል ያየ አንድ ወጣት በፍጥነት ገብቶ ሊሊን ከሞት ሲያድናት እንመለከታለን። የዚህ ወጣት ስም ጃክ ሲሆን ከቤጂንግ የመጣ ተሰጥኦ ያለው ሙዚቀኛ እንደሆነም እንረዳለን። ሊሊን በችግር ውስጥ ሲያያት የተጨነቀው ጃክ ራሷን ስታ የወደቀችውን ሴት አቅፏት ሳለ ዲና ትመጣና ነገሩን በተሳሳተ መንገድ ተረድታ ጃክን በካራቴ ችሎታዋ ተጠቅማ ስትመታው ምንም ያላጠፋው ጃክም ፌንት ይበላል። ሊሊን ሲረዳ እንደነበር ያላወቀችው ዲና ለደህንነቱ ሳትጨነቅ ሊሊን አቅፋ ወደ ዶርማቸው ትወስዳታለች። በጓደኛዋ ላይ በደረሰው ነገር እጅግ በጣም የጥፋተኝነት ስሜት ዲና ተሰምቷት ጠንቋዩ አፕሊኬሽን ዳግም ስህተት እንደማይሰራ አድርጋ እንደምታስተካክለው ደጋግማ ቃል ትገባለች። ከምንጊዜውም በላይ በቁርጠኝነት ስሜት ዲና ተሞልታ ወደ ክፍሏ ትመለስና ጠንቋዩ አፕሊኬሽን ማስተካከል ትጀምራለች። ሌሊቱን ሙሉ ቁጭ ብላ ከሰራች በኋላ ጠንቋዩን አፕሊኬሽን አስተካክላ ትጨርስና መስራቱን ስለማታቅ ራሷን እንደ ዋና የሙከራ ዕቃ ለመጠቀም ትወስናለች። ከዚህ በፊት ፍቅር ይዟት ባያውቅም እናም ስለ ፍቅር ምንም የምታውቀው ነገር ባይኖርም እንኳ በዓለም ላይ የትኛው ወጣት የእሷ ተስማሚ አጋር እንደሚሆን ለማወቅ ጠንቋዩን አፕሊኬሽን ትጠይቀዋለች። ጠንቋዩ አፕሊኬሽንም ትንሽ ካሰበ በኋላ የዲና ተስማሚ አጋር መስከረም 23 2015 ቤጂንግ ከተማ ውስጥ እንደሚመጣ ይነግራትና ያ እንዲሆን ግን 2 ትዕዛዞች መፈጸም እንዳለባት ይነግራታል። የተሰጣት ትዕዛዝም ከተስማሚ አጋሯ ከመገናኘቷ በፊት ከማታውቃቸው 2 ወንዶች ጋር ቀጠሮ መውጣት እንዳለባት እንደሆነ አፕሊኬሽኑ ይነግራታል። በዚህ ጊዜ ወንድ ጋር በፍቅር አይን አውርታ የማታውቀው ዲና ወንድ ፍለጋ ወደ ከተማዋ ጎዳና ትወጣና አንድ ሴተኛ ዳሪዎች በተሰበሰቡበት አካባቢ ጃክ አንዷን ተጠግቶ ሲያናግራት ትመለከታለች። የዲና አእምሮ ወዲያውኑ ወደ ተሳሳተ መደምደሚያ ይዘልና ጃክ ሚስኪኗን ሴተኛ ዳሪ እያስጨነቃት እንደሆነ ታስባለች። እውነታው ግን እሱ በአካባቢው ያለው የመዋኛ ገንዳ አቅጣጫ እየጠየቀ እንደሆነ እንረዳለን። በዚህ ጊዜ ዲና ወደ እነ ጃክ ትሄድና ጃክን ለምን ሴትየዋ እንደሚያስጨንቃት ትጠይቀውና መልሱን ሳትሰማ በቦክስ ትመታዋለች። ሲመስለኝ ግን ዲና የጃክን ፊት ስታይ ቦክስ መለማመጃ ከረጢት ሆኖ ነው የሚታያት። ለማንኛውም
ከዚያም ከአንድ ወር በኋላ ዲና ወደ ቤጂንግ ከተማ የምትሄድበት ጊዜ ደርሶ ወደ አውሮፕላን ማረፊያ ስትሄድ ለሶስተኛ ጊዜ ከጃክ ጋር ትገናኛለች። በዚያን ጊዜ ጃክ ወደ ኤርፖርት የመጣው ሪታ ለምትባል ከድሮ ጀምሮ ለሚወዳት ሴት የፍቅር ጥያቄ ለማቅረብ ሲሆን ወደ ሪታ ተጠግቶ ሲለማመጣት ዲና ትመለከታለች። ዲና እንደለመደባት አሁንም ጃክን ሄዳ በቡጢት መታው ይሆን እንዴ? ቪዲዮውን እዚህ ድረስ ከተመለከታችሁ ተመችቷችኋል ማለት ነው። ቪዲዮውን ላይክ ቻናሉንም ሰብስክራይብ ማድረግ እንዳይረሳ እንላለን። ወደ ታሪካችን ለማንኛውም ዲና ይህንን ትዕይንት ስታይ እንደገና ሁሉንም ነገር በተሳሳተ መንገድ ትረዳና ጃክ ሪታን እያስገደዳት ስለመሰላት ጃክን እንደ አንድ ነውረኛ ባለጌ ሰው ታስበዋለች። አሁንም ዲና ወደ እነ ጃክ ስትሄድ ጃክ ያያትና ልትመታው ስትል የመረረው ጃክ አስቁሞ ለምን እየተከታተለች እንደምትደበድበው ይጠይቃታል። ዲናና ጃክ ሲጨቃጨቁ የተመለከተችው ሪታ ፍቅረኛሞች ስለመሰሏት የጃክን የፍቅር ጥያቄ ውድቅ ታደርግና ትታው ትሄዳለች። በዲና ምክንያት የፍቅር ጥያቄ ውድቅ የተደረገበት ጃክ በጣም ተናዶ ዲና ላይ መጮህ ይጀምራል። ዲና እውነታውን ስታውቅ ትልቅ ስህተት እንደሰራች ትረዳና በጣም ስላፈረች ምንም ሳትናገር በችኮላ ትሄዳለች። በቀጣዩ ትዕይንት ዲና ቤጂንግ ስትደርስ የያዘችው ሻንጣ የጃክ እንደሆነ ሻንጣዋን ቅድም ከሱ ጋር ስትጨቃጨቅ እንደተቀያየረች እንረዳለን። መታወቂያም ሆነ ገንዘብ ስለሌላት በጣም የተጨነቀችው ዲና ከትንሽ ውሻዋ ጋር ካረፈችበት ሆቴል ለቃ እንድትወጣ ትገደዳለች። ወዲያውኑ ወደ ቤጂንግ አውሮፕላን ማረፊያ ሰራተኞች ደውላ ሻንጣዋን ከጃክ ከሚባል ሰው ጋር እንደተቀያየረች ስትናገር የተመለከተ አንድ ፖሊስ በዛ ሌሊት ሻንጣ ተሸክማ መንገድ ላይ መቆሙ አስገርሞት ወደ እሷ ይመጣል። ነገር ግን ፖሊሱ መጥቶ መታወቂያዋን ሲጠይቃት ያልያዘችው ዲና ፈርታ ያጋጠማትን ችግር ከማስረዳት ይልቅ መሮጥን መርጣ ውሻዋን ይዛ ትሸሻለች። ከፖሊሱ ካመለጠች በኋላ የምታድርበት ስለሌላት ተጨንቃ ሳለ የጃክን አድራሻ ሻንጣው ላይ ታገኝና ወደ እሱ ቤት ለመሄድ ትወስናለች። ቤቱ ጋር ስትደርስ ጃክ ሊያስገባት ፈቃደኛ ባይሆንም ጉልበተኛዋ ዲና ግን ገፍትራው ትገባን ሻንጣዋና መታወቂያዋ እስኪገኝ ድረስ ቤቱ እንዲያሳድራት ትለምነዋለች። ጉድ እኮ ነው። ይባስ ብላ ጃክን በገዛ ቤቱም እየመጣች ትደበድበዋለች። ለማንኛውም በጣም የተናደደው ጃክ ምንም ያህል ቢጠላትም በማታውቀው ሀገር ካለመታወቂያ ልትኖር እንደማትችል ተረድቶ አብራው እንድትቆይ ይፈቅድላታል። ነገር ግን በቀጣዩ ቀን የዲና ውሻ ዘሎ ቂጡን ይነክሰውና የፈረደበት ጃክ ሆስፒታል ሄዶ መድኃኒት ይከተባል። ከሆስፒታል ወደ ቤት ሲመጣ ዲና በሷ አልጋ ላይ ተኝታ ስለነበር የመረረው ጃክ በሶፋው ላይ እንዲተኛ ይገደድና ይባስ ብሎ ውሻዋ እየጮኸ ስላደረ ሌሊቱን ሳይተኛ ይነጋል። በማግስቱ ዲና የፈጠረችው ጠንቋይ አፕሊኬሽን እውነተኛ የፍቅር አጋሯ መስከረም 23 2015 ከጠዋቱ 3 ሰዓት እስከ 4 ሰዓት ባለው ጊዜ ውስጥ ይመጣል ብሎ እንደነገራት ለጃክ ታስረዳዋለች። ነገር ግን ያ እንዲሆን በጠንቋይ አፕሊኬሽን መሰረት ከማትወደው ወንድ ጋር 2 ጊዜ ቀጠሮ መውጣት እንዳለባት ነገራት። ቀጠሮ መውጣት የሚፈልግ ወንድ እንዲያፈላልግላት ትጠይቀዋለች። ይህንን የሰማው ጃክ በከፍተኛ ድምፁ ይስቅና በጠንቋይ አፕሊኬሽን ማመኗና የተባለችውን ለማድረግ ማሰቧ ማበዷን እንደሚያመላክት ይነግራታል። ነገር ግን ዲና እየቀለደች እንዳልሆነና በዚህ አፕሊኬሽን ሙሉ በሙሉ እንደምትተማመን ሲያይ ቀጠሮ መውጣት የሚፈልጉ ወንዶችን ሊፈልግላት ይወስናል። ከዚያም ወይዘሮ ልዩ ወደምትባል ፍቅረኛሞች አገናኝ ጋር ይወስዳትና ወይዘሮ ልዩ ለፍቅር ቀጠሮቿ የሚሆኑ ብዙ ወንዶች እንደምታገኝላት ቃል ትገባላታለች። ዲና በወይዘሮ ልዩ እርዳታ ከ48 የተለያዩ ወንዶች ጋር ብትገናኝም ማንም ወንድ እሷ ጋር ቀጠሮ መውጣት ስላልፈለገ ወይዘሮ ልዩ ይበልጥ ሴት እንድትመስልና ውበቷ ጎልቶ እንዲታይ ብላ አለባበሷ እንድትቀይር ሐሳብ ትሰጣታለች። ይህንን ምክር ዲና ተቀብላ የወንድ መሰል አለባበሷን ትቀይርና የተበላሸ ጸጉሯን አስተካክላ ለመጀመሪያ ጊዜ ሜካፕ ትቀባለች። አለባበሷን ቀይራ የሚያምረውን ልብስ ለጃክ ልታሳየው ብትሄድም ጃክ ግን ጥርሱ እስኪረግፍ ድረስ ስለሳቀባት ዲና ተናዳ የድሮ ልብሷን መልሳ ትለብሳለች። በዚያው ምሽት ወይዘሮ ልዩ ወደ አንድ መጠጥ ቤት እንድትመጣ ትጋብዛትና ከጃክ ጋር ሲሄዱ በድንገት ሪታን በመጠጥ ቤቱ ያዩዋታል። ጃክ እሷን ሲያይ መጀመሪያ ላይ ደስ ቢለውም ሪታ ከአንድ ጂያንግ የተባለ ሀብታም ፍቅረኛዋ ጋር እንደመጣች ሲያቅ ግን በጣም ይናደዳል። ጃክ ምንም ያክል ልቡ ቢሰበርም ፈገግ ለማለትና ሀዘኑን ለመደበቅ ሲሞክር የተመለከተችው ዲና እሱን ለማጽናናት ጠንቋዩን አፕሊኬሽኗን ተጠቅማ ከሪታ የተሻለ ሰው እንደምታገኝለት ስትነግረው ሪታ በጣም ትናደዳለች። ከዚያም ሪታ ወደ ዲና ቀርባ በአስቀያሚ የወንድ አውጣ ገጽታዋ ምክንያት በጭራሽ ፍቅረኛ እንደማታገኝ ነግራት ትሄዳለች።
እውነት ለመናገር ግን ከሪታ ይልቅ ዲና በሁለት እጥፍ ታምራለች። ለማንኛውም በቀጣዩ ቀናት ዲና እና ጃክ አብረው ሲውሉ በጣም መቀራረብ ይጀምሩና ዲና ጠንቋዩን አፕሊኬሽን የሰራችበት ምክንያት ትነግረዋለች። በወላጆቿ ፍቺ ምክንያት ደስተኛ ያልሆነ የልጅነት ጊዜ ያሳለፈችው ዲና ሌሎች ልጆች እንደሷ በወላጆቻቸው ፍቺ እንዳይጎዱ ብላ እንደሆነ እንረዳለን። ምክንያቷ ይህ እንደሆነ ጃክ ካወቀ በኋላ ስላዘነላት እውነተኛ ፍቅረኛዋ እንድታገኝ ለአንድ ቀን ብቻ ከእሷ ጋር ቀጠሮ እንደሚወጣ ይነግራታል። በማግስቱ ቀጠሯቸው ላይ ሙሉውን ጊዜ እንደ እውነተኛ ጥንዶች ሲዝናኑ ያሳልፉና አብረው ቆንጆ ፎቶዎችንም ይነሳሉ። በዚያች ምሽት እራት ይበሉና ቢራ ጠጥተው ተመሳሳይ ንቅሳትም ይነቀሳሉ። ፍጹም ቀናቸውንም ከማጠናቀቃቸው በፊት ጃክ የጻፈውን አንድ የሚያምር ዘፈን ይዘፍንላታል። ደስ የሚል ቀን አሳልፈው ወደ ቤት እየሄዱ ሳለ ግን ሪታ በድንገት ብቅ ትልና ጃክን አብሯት ወደ መጠጥ ቤት እንዲሄድ ትጠይቀዋለች። በዚህ ጊዜ ጃክ ከዲናና ሪታ አንዷን መምረጥ እንዳለበት ሲገባው ትንሽ ያስብና ሪታ ጋር ለመሄድ ይመርጣል። በውሳኔው ልቧ የተሰበረው ዲና ጃክ ላይ በጣም የተናደደችበት ምክንያት ከሱ ፍቅር እየያዛት ስለመጣ እንደሆነ እንረዳለን። በቀጣዩ ትዕይንት የዲና ጠንቋይ አፕሊኬሽን ጥቅም እንዳለው የተረዳ አንድ የሞባይል አፕሊኬሽን የሚያዘጋጅ የቻይና ኩባንያ የገንዘብ ድጋፍ ለዲና ለማድረግ ይወስናል። ውሉን ለመፈረም ወደ ኩባንያው ዲና ስትሄድ በአጋጣሚ ከሪታ ፍቅረኛ ጂያንግ ጋር ትገናኝና ጂያንግ የዚህ መተግበሪያ አዘጋጅ ኩባንያ ስራ አስኪያጅ እንደሆነ ትረዳለች። ስለ ውሉ ከተወያዩ በኋላ እረፍት ሰዓት ላይ ጂያንግና ዲና ሱዱኮ መጫወት ይጀምራሉ። ጂያንግ እንደ ዲና ቁጥሮችን የሚወድ መሆኑና እንደሷ ሱዱኮ የሚባለው ጨዋታ ላይ ጎበዝ መሆኑን እንረዳለን። በዚህ ጊዜ ዲና እና እሱ በስራ ምክንያት ብዙ ጊዜ አንድ ላይ ማሳለፍ ሲጀምሩ ጂያንግ ቀስ በቀስ ከዲና ፍቅር ይይዘዋል። በተመሳሳይ ጂያንግ እና ሪታ ግንኙነት ከጊዜ ወደ ጊዜ እየሻከረ መምጣቱን እንመለከታለን። በቀጣዩ ትዕይንት ጃክ ከዲና ጋር ሁለተኛውን ቀጠሮ መውጣት እንደማይችል ይነግራትና ከሷ ጋር ቀጠሮ መውጣት የሚፈልግ ወንድ ጋር ያስተዋውቃታል። የተዋወቀችው ወንድ እንግዳ የሆነ ባህሪያትን ቢያሳይም የጠንቋይን አፕሊኬሽን ትዕዛዝ ቶሎ ለመፈጸም ብላ ከሰውየው ጋር ቀጠሮ ለመውጣት ትስማማለች። ከዚያም ትዕይንቱ ወደ ጂያንግ የመተግበሪያ ኩባንያ ትልቅ ድግስ ወደሚያደርግበት ቦታ ይቀየርና ጂያንግ ከሪታ ጋር ወደዚህ ድግስ ሲመጣ ዲና ጃክና ቀጠሮ አብራ የምትወጣው ሰውዬ አንድ ላይ ይመጣሉ። በዚያች ምሽት ኩባንያው በዲና የተፈጠረውን ጠንቋይ አፕሊኬሽን በይፋ ሲያስመርቅ የቀናችው ሪታ ዲናን የምትበልጥበት ነገር ለማግኘት ለዳንስ ውድድር ወደ መድረኩ ትጋብዛታለች። ዲና ወዲያውኑ ግብዣውን ተቀብላ በሁሉም በተጋበዙት እንግዶች መካከል ትደንስና በአስደናቂ እንቅስቃሴዎቿ ውድድሩን ታሸንፋለች። በዚህ ጊዜ ሪታ በሽንፈቷ በጣም ስለተበሳጨች አንድ ክፉ ሴራ ታስባለች። ሪታ ከዲና ጋር ቀጠሮ የሚወጣው ሰው ጋር በመተባበር ዲና በጣም እንድትሰክር ያደርግና ካለ ፍላጎቷ ሊደፍራት ይሞክራል። ነገር ግን ጃክ ንግግራቸውን ሰምቶ ስለነበር ዲና ከመጎዳቷ በፊት ደርሶ ከክፉ ሰውዬ ያድናታል። ይህ ሁሉ የሪታ ተንኮል መሆኑን ጂያንግ ሲረዳ በጣም ስለተናደደ ከሷ ጋር ለመለያየት ይወስናል። በማግስቱ ዲና በጃክ ቤት ውስጥ ትነቃና ክፍሉን ስትቃኝ በአጋጣሚ የአንድ ታዋቂ የሂሳብ ፕሮፌሰር ፎቶ ታገኛለች። ያ ታዋቂ ፕሮፌሰር የገዛ አባቱ እንደሆነ ስታውቅ ለሂሳብ ትልቅ ፍቅር ያላት ዲና ለጃክ ፎቶውን እንዲሰጣት ትለምነዋለች። ከጥቂት ቀናት በኋላ አሁን ከሪታ ጋር ያለውን ግንኙነት ያቋረጠው ጃንግ ዲናን አብረው ወደ ቀጠሮ እንዲወጡ ይጠይቃትና ከተስማማች በኋላ ሁለቱ የሚወዱትን የቁጥር ጌም እየተጫወቱ ደስ የሚል ጊዜ ያሳልፋሉ። ይህ በእንዲህ እንዳለ ጃክ ቤት ውስጥ በጣም ብቸኝነትና ሐዘን እየተሰማው ስለነበር ከዲና ጋር በነበረው የተወሳሰበ ግንኙነት ተነሳስቶ የሚያምር ዘፈን መጻፍ ይጀምራል። ዘፈኑ አልቆ በሬዲዮ ሲተላለፍ ጃክ ምን ያክል እሷን ይወዳት እንደነበር ዲና ትረዳለች። በቀጣዩ ትዕይንት ዲና እንደተባለችው ሁለት ጊዜ ከማትወደው ሰው ጋር የፍቅር ቀጠሮ ስለወጣች የእውነተኛ ፍቅረኛዋን ስም ለማወቅ ወደ ጠንቋዩ አፕሊኬሽን ትሄዳለች። በሚያሳዝን ሁኔታ ግን ጠንቋዩ አፕሊኬሽን እውነተኛ ፍቅረኛዋ ጃክ ሳይሆን ጂያንግ እንደሆነ ሲነግራት ዲና በልቧ ጃክን ከጂያንግ አብልጣ እንደምትወደው እንረዳለን። ነገር ግን ከስሜቷ ይልቅ ጠንቋዩን አፕሊኬሽን ስለምታምን ከጂያንግ ጋር ለመሆን ትመርጣለች። ከዚያም ትዕይንቱ ወደ በጣም አስፈላጊ ቀን ወደ መስከረም 23 ይቀየርና ዲና አፕሊኬሽኑ እንዳለው እውነተኛ ፍቅረኛዋን ከሆነው ጂያንግን ትገናኛለች።
በተመሳሳይ ጊዜ ጃክ ዲናን ከልቡ እንደሚወዳት ስላመነ ፍቅሩን ለመግለጽ ወደ እሷ ቢሄድም ከጂያን ጋር መሆኗን ሲያይ ተስፋ ቆርጦ ይመለሳል። በማግስቱ ሁሉም ነገር እንዳጣ የተሰማው ጃክ ወደ ሲድኒ ከተማ ለመመለስና ቤጂንግን ለዘላለም ለመተው ይወስናል። ነገር ግን ከመሄዱ በፊት ለዲና የጻፈውን ዘፈን አንድ የመጨረሻ ስንብት እንዲሆነው የሙዚቃውን ካሴት ለዲና እንድትሰጥለት ለሪታ ይጠይቃታል። በቀጣዮቹ ሳምንታት ጂያንግና ዲና እንደ ፍቅረኛ ማቾች ብዙ ደስ የሚሉ ጊዜያትን አብረው ቢያሳልፉም ዲና ደስተኛ እንዳልሆነች እንመለከታለን። አንድ ቀን ዲናና ጂያንግ እራት እየበሉ ሳለ በድንገት ጂያንግ ተነስቶ ለዲና የጋብቻ ጥያቄ ሲያቀርብላት ዲና የምትለው ይጠፋታል። የጋብቻ ጥያቄውን ልትቀበል ስትል ግን ጃክ ለሷ ብሎ የሰራው ሙዚቃ ትሰማና የወደፊት ህይወቷን ከጂያንግ ጋር ሳይሆን ከጃክ ጋር ለማሳለፍ እንደምትፈልግ ትረዳና በእንባ ተሞልታ ጂያንግን ይቅርታ በማለት የጋብቻ ጥያቄውን ውድቅ ታደርጋለች። ዲና ወዲያውኑ ጃክን ለማግኘት ወደ ቤቱ ብትሄድም ጃክን ልታገኘው አልቻለችም። እስከ ዛሬ ጃክ ሲሰጣት የነበረው እውነተኛ ፍቅር ባለመረዳቷ ያዘነችው ዲና ብዙ የለፋችበትን አፕሊኬሽን እውነተኛ የምትወደውን ሰው ባለማግኘቱ በጣም ትናደዳለች። እንደኔ ግን በእውኑ የወደዳት ጂያንግ እንጂ ጃክ አይመስለኝም። ለማንኛውም ዲና የጠንቋዩን አፕሊኬሽን ስራ ለማቆም ማሰቧን ለአማካሪው ለመንገር ወደ ሲድኒ ከተማ ስትሄድ ባልጠበቀችው መልኩ ጃክ እዛው ይጠብቃታል። በዚህ ጊዜ ዲና እንባ እየተናነቃት ሌላ ፍቅረኛ ይዞ እንደሆነ ትጠይቀውና እንዳልያዘ ስታውቅ ዳግመኛ ትቷት እንደማይሄድ ቃል እንዲገባ ስታረገው ፊልሙ ይጠናቀቃል። ከፊልሙ የምንማረውም ሴቶች የሚወዱት ሀብታም ወንድ ሳይሆን ሲደበድቡት ዝም የሚላቸው ወንድ እንደሆነ ነው። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። እዚህ ጋርም የምትመለከቱትን ቪዲዮ ማየት እንዳትረሱ። ይመቻችሁ።